ለመንገር አሁን ብጠይቅ አገኛቸዋለሁ። ግን አንድ ነገር እኔ ሞጣ ጆከርን አንተን አብረን የበላን ሰው 7 ዓመት አብረን የኖርንን በመቀጠል እኔ አንድ ነገር ነው የምናገረው የመጨረሻ እንደ ጆከር ያለ ትግሬ ከፈለገ ከኖረ 1 ሚሊዮን ትግሬዎች እንቀበላለን። አንቀበለውም እኛ ትግሬ ነው ቢለው ያየ ችግር አንተ አሁን የአማራ ታጋይ አይደለም። አይቻልም። አንተ ራሱ አያቴ ራስ ማን ነው? ለምሳሌ ንጉስ ሚካኤል ወይ ደግሞ ራስ አሊ አያቴ ነው ብለሃል አላልክም? ለምን ዘሎ ወረዳል? ሌባ ነው አንተ ሞጣ ራሱ አላወቅበት ሌባ ነው። ቆይ ራሱ አቡ ዘሎ ወርዷል። ለምን? ኦሮሞነቱን ይመጣበት ስለሆነ ነው። ራስ አሊ ሞጣ አያት ቆይ ይቅርታ ሁላችሁም ራስ አሊ አያቴ ነው ብሏል። አቡ ማለት ሻንቆ እያለ ነው የበለጠፈው። እኔ አይደለሁም፣ እግዚአብሔር ምስክሬ ነው። ስምን ዝም ብዬ አንስቼ አልለጥፍም ለሰው። አቡን ልታከብሩ ትችላላችሁ። እኔም እንደ ሰውነት አከብረዋለሁ። አቡ ምን ብሎ መቸለት ለጠፈ መሰላችሁ? ተመልከቱ የሱና ያባሽ ሻንቆን ፎቶ አድርጎ የኦሮሞውን የራስ አሊን ፎቶ ይዞ መጣ። እስኪ ጎበዝ ከታች ኮሜንት ላይ ንጉስ ሚካኤል ማን ነው? ራስ አሊ ነው አይደል? ራስ አሊ ኦሮሞ አይደለም? አቡ ራሱ ራስ አሊ አያቴ ነው ካለ ኦሮሞ ነው አቡ ማለት ነው። ለምን ዘሎ ወረደ? ይሄ ሲነሳበት ለዚህ ነው ብዙ ጥያቄዎች ያስነሳል። አንደኛ ፕላን አድርጎ ካዳመጥኩት አሁን ከድር በእቅድና በፕላን ነው መጥቶ ያጋለጠው እና አሁን ለምሳሌ በድንገት የገደልከው ሰውና አቅዳ አለም የገደልከውን ፍርድ ቤቱ እኩል ፍርድ አይሰጥም። ስለዚህ ከድር አጥንቶ ተዘጋጅቶበት ነው የመጣው ይሄን ሰውዬ ትግሬ ነው ብሎ ለመናገር። አንቺ አልሰማሽም? ወላሂ ለአዚም ሲል አልሰማሽም? የዚያለ እኔ ቪዲዮ አለ ባይዙ እዚህ ኮንትሮስ ብር ተከፍሏቸዋል። በቃ እነዚህ ብር ተከፍሏቸዋል። ያስጨርሱኝ እናንተ ያልሰማችሁ በየተራ እንነጋገር ጋይስ። ትላልቅ አንዴ ይሄ ወላሂ ለአዚም ያለው ሰርክ ያላት እሱ ችግር የለውም። ፕላን አድርጎ ስምን እንደ ስሙን ይዞ መጥቶ ነው። ምን አለ አቡ አሁን እዚሁ እኛ ፊታችን ሰክሯል አለ። በሙስሊም ሃይማኖት አልኮል የተከለከለ ነው፣ ይሄ ወንጀል ነው። ከድር ሰክሮ ነው አለ። ከድር ደግሞ ያለው እኔን ጋላ ስላለኝ ነው፣ እኔ ደግሞ ስም የሰጠሁት ነው። እንግዲህ አሁን ይኸውልህ እኔ ዳኛ ብሆን አንተ ነው ተነስቼ ጋላ ብልበይ አንቺ ትግሬ ዞር በይ ነው የምትለኝ እንጂ ትግሬ ናት አባቷ ትግሬ ነው ስሙ እንደዚህ ይባላል እሱ ስሙ እንዲህ ነው ስሙ እንዲህ ነው ብለህ አተነትንም። ለምን አልተዘጋጀበትም? ይሄ ሪፍሌክስ ነው። ግን ከድር ተዘጋጅቶበት ነው የመጣው። ይተዋወቃሉ፣ የጋብቻም ዝምድና እንዳላቸው እሱም አረጋግጧል። አንድ አቡ ደግሞ ወላጆቹን ሳቅ በዛሬ ጊዜ እንዴ ማነው አንዳርጋቸው ጽጌ ሀብተ ማርያም ጨሜሳ እኮ አማራ ነኝ ብሎ ኢህዴንን በያዴንን የመራ ሰው ነው። በኋላ ግን ኦሮሞ የጨሜሳ ልጅ መሆኑን ደርሰንበታል። አቡ ደግሞ በሃይማኖት ውስጥ ሃይማኖት ሳይሆን በሰፈር ተመሽገ 7 ዓመት አይደለም 100 ዓመት አብረውን ብትኖር ወላጆቹ እነማን ናቸው? እናቱ አባቱን ሳታቅ አማራ ነው ብለ መተ እንዲያው በደፈና ወላሂ ላዚም ማለት ሃይማኖቱን አዋርዳል። በክርስቶስ ላይ ተሳልቀበታል፣ ወይም በአላህ በእግዚአብሔር ላይ ተሳልቀበታል። ለርካሽ ለማይረባ ዝምድና በአልኮል ይጅበት ሰክሮ ነው ማለቱ። እነዚህ ሰዎች አቡም ከድርም ጆከርም ተነጋግረው የፈጸሙት ነው። አልሰከረም። በሙስሊም መስከር ይቻላል ወይ? መጠጥ ይፈቀዳል ወይ? አልኮል አይቻልም። ሌላው ቅድም ሜሪ ያነሳችሁ ያንን የአማራ ልጅ ያፈኑት እነኚህ ሁለቱ ናቸው። አቡም አለበት፣ ጆከርም አለበት። የአማራውን ልጅ አስደፍረዋል፣ አፍነውታል። ገንዘብ እየሰሩ ነው ከዚች ከማኖ ሴትዮዋ ከሀቢባ ጋር። የሆነ ሆኖ ገንዘቡ ስለከሸፈባቸው እኛ ተረባርበን ዓለም ላይ ላሉ ኤምባሲዎች ኢሜይል ስላደረግን ደነገጡና ልጁ ገንዘብ ሳይሰበስቡት ሲዋከቡ፣ በዛ ምክንያት አቡ ፋኖ ነው የሚባለው ውሸቱን ታስሬያለሁ ብሎ ብዙ አንበሳ አስወርዷል። ይሄንንም ልነግረው እወዳለሁ። ምክንያቱም በእግዚአብሔር በአላህ ላይ ተሳልቆበታል። የማያውቀውን ሰው አብሬው ኖሬያለሁ። እኔ አልኩ እኮ እንዳለ የቢያዴን መሪዎች ስትጎረጉር እንዳለ እነ ታምራት ላይኔ አሁን የሲዳማ ሰው ነው፣ ጌታቸው ማሞ ነው ስሙ፣ አማራ ነኝ ብሎ ነው እንቁፍቱ ገደል ውስጥ ያስጣለን። እነ ህላዊ ዮሴፍ አማራንም ብሎ ነው ቢያዴንን የመሩት፣ ግን ትግሬዎች ናቸው። እነ ማን ነው ጥራልኝ ማን መኮንን ሌላው የምናነሳበት በከድር ከታች ስላለ ነው። እና አቡ እናንተ ውሸታም መሆናችሁ የሚያሳየው ረመዳን ነው።
ረመዳን ደግሞ ማለት በጣም በጣም በሙስሊም በእውነተኛው ሙስሊም በአላህን የሚከተል በጣም ነውር ነው። አይዋጅ ጸያፍ ነው። ስለዚህ አሁን የከድርም የአቡፋን ነው ምስክርነት በጆከር ላይ አዋጭ አይደለም። አዋጣ እነዚህ ምስክር ሊሆኑ አይችሉም። ሌላ ሰው ግን ገብቶ መናገር ይችላል። ይሄው ሁሉ ነገር ግን የሚያቆመው ራሱ ማን ነው? ጆከር መሆን አለበት። ለምን መሰለኝ? ጆከር በቪዲዮ ቢወጣ እውነታው ይወጣል። አሁን አቡ የምጠይቅህ አንደኛ ረመዳን ነው አይዋሽም። ሁለተኛ በሙስሊም ባህል አልኮል አይጠጣም ሰክሮ ነው ብለሃል። ስለዚህ እናንተ እንዴት እንመል? ጥሩ በመጀመሪያ የወረድኩት ስልክ ተደውሎብኝ ነው። የስራ ስልክ ስለሆነ ነው። ምንም ማንንም የምፈራበት ታሪክ ስለሌለ በመቀጠል መጠጥ ሙስሊም አይጠጣም። አዎ ክልክል ነው። ግን ሁሉም እምነቱ ያዘዘውን የሚተገብር ሙስሊም አለ ማለት አይደለም። ብዙዎቹ እስልምና እንዳለው ቢሆን ከባድ ነበር እና ስለዚህ ሃይማኖቱ መነገጃችሁ ነው ነገር ካልከኝ አንድ ሰካራም ሰው ለምስክርነት አይበቃም። ጆከርንም እውነት ከሆነ ስሙን አጥፍቷል። እንደ እውነቱ ከሆነ ሰክሮ ሰካራም በመሆኑ ምክንያት አንድ ሰው ጋር ስትጣላ ቅቤ አትቀባውም። ስትጣላ ያን ሰውዬ የምታበሽቅበትና ሰው ጋራ አሃተ ጋራ የሚያስገባው ነገር ነው የምትናገረው። የስሜትም ስካር ይሁን የመጠጥም ስካር ይሁን ጆከር ማን ነው ከድር ያለው ትክክል አይደለም ማለት አይደለ? ትክክል አይደለም ያለው ትክክል አይደለም። ትክክለኛ ሰውየው አማራ ነው ያማራ። እሺ ቡሉ በደኔ ከነፎቶ ከነመታወቂያው አምጥቶ ኦሮሞ ለመሆኑ አጋልጦታል። ያን ምን ትላለህ? ማን ነው ያጋለጠ? ጆከር ከነመታወቂያው ኦሮሞ ሆነ ደግሞ በደቂቃ ተሰውሮ ኦሮሞ አረጋቸው። ከድር ነው ጆከር ይቅርታ ከድርልል ነው ይቅርታ ከድርልል ነው ከድርን ነው የምልህ። መታወቂያውን አምጥተው ይገርማል። እኔ አይቻለሁ። ከድር ከነያት ከድር ኢትዮጵያ ስለሆነ እኔ ጆከር ያልኩት አፌ ላይ መጥቶ ነው። ከድር እንደማለት ችግር የለም። ከድር ምናልባት በአሁን ሰዓት ኢትዮጵያ ስለሆነ ምናልባት ባለ ጊዜ ለመሆን የውሸት ፓስፖርት እነዚህ ሰዎች ሃይማኖታውን ማላገጫ አድርጋችሁ ወዴት ነው የምትሄድ አንተ? እንደ አርጎ እንደው ካልሆነ በቀር እንጂ ከድር የውርጌሳ ልጅ ነው። ሰሜን ወሎ የውርጌሳ ልጅ ነው። ገባ አይደለ? ጥርት ያለ አማራ ነው። ከድርም ቢሆን አማራ ነው። ምናልባት ለምን አስፈለገ? የትኛው ኢንቨስተሩ ነው እሱን መታወቂያውን የሚቀይር? አንድ ተራ ሰው ነው። ወሎ ነው የሚኖረው። አረብ ሀገር ነው ያለው። እንዴት ስሙን ሊቀይር ይቻላል? የት ነው እስኪ አምጡት እስኪ የት ነው ያለው? አይ ቡኑ በደሌ ላይ አመጣዋለሁ። አሁን ላስገባችሁ። ቡኑ በደሌ ካለ ግባና ያሳይ። እህታችን ብርጅስቶን አንዳንድ ጊዜ በእኛ ስነ ልቦና ላይ እና በእኛ ሞራል ላይ ባትረማመዱ ጥሩ ይመስለኛል። እኛ አረብ ሀገር ተቀምጠን የምንከፍለው ዋጋ ትክክለኛ ምድር ላይ ካሉት የማይተናነስ ዋጋ ነው። እየመጣሽ እያልሽ ያ በእኛ ሞራል ላይ መረማመድ አይቻልም። አንተ ቪዲዮ ውጣ እስኪ መጀመር አንተ ቪዲዮ ውጣ። እንደኛ በኮንፊደንስ ቪዲዮ ውጣና ምንድነው የከፈላችሁት? አቡ ለአማራ የከፈላችሁት አንበሳ ስለሆነ የአረብ ሀገር ሴቶች በተለይ ዴዲዎች ሰብስባችሁ ስለዘረፋችሁ ነው። አንድ ነገር አንበሳ ስላስወረዳችሁ ነው። እናንተ ምንድነው ለአማራ የከፈላችሁት ዋጋ የማያስከፈላችኋቸው የወሎ እህቶቻችን ነው። አንድ ታርጋችሁ ዘረፋ ላይ ናችሁ። እናንተ ማንንም አንበሳ ስጠን ብለው የሰጠን አካል የለም። በራሱ ፍቃድ ነው የሰጠው። አያገባንም። ገባ አይደለ? አንተ አንበሳ ስጠኝ ብዬ የሰጠኝ አካል የለም። ወዶኝ ሊሆን ይችላል። ዝም ብሎ ነው የሰጠኝ። አንበሳ መቃወሚያ አይደለም። ስራ አልሰራችሁም። አቡ ያራዳ ልጆች ብዙ ሚሊዮን ይዛችሁ አበባ ነው የምታስረግፉ እንጂ ሌላ ስራ አልሰራችሁ። እኛ የሰራነው አድምጠኝ አቡ ኦሮሞ ሊሆን ይችላል ወይንም ትግሬ ሊሆን ስለሚችል በቪዲዮ ውጣ በለው። እሱ ጥሩ እናውቀዋለን። ያሳማመሰግናለሁ። ዋን ሚኒት እድል ስጡኝ ለኔ እስኪ አንድ ነገር ተራ በተራ ነው። ጆከርን ባይዞ ያምጡት። መሳደቡ ተራ በተራ እናውራ። እውነት ነው። ትናንትና አንድ ቪዲዮ አይቻለሁ። ጆከርንና ልጁን ሲያስፈራሩ ሀሳቡን አስጨርሰው አንዱ ባንዱ ላይ ይግባ። ቆይ ችግር የለውም። አንድ ሰው ብቻ መስማት ሰልችቶናል። ቀጥል ከተማው
ትናንትና ዲፕሎማሲ ትናንትና የእርቅ ፕሮግራም አዘጋጅተው ነበር። ቪዲዮውን ተከታትያለሁ። ግን አሁን ደግሞ አቡና ከድር ተስማምተው መጥተው የዲፕሎማሲ ስራ እየሰሩ ነው። ሞጣን አሳምኑልን የሚል አይነት የሹክሹክታ ነገር ነው። በደም ጥርጥር አቡ አይደለም መደባበቅ የለን መከባበር አለብን። እውነታው መታወቅ ያለብን። ቆይ ሀሳቤን ልጨርስ ጊዜ ይሰጣል። በደንብ እንደሰለጠነ ሰው እንነጋገር። አሁን አንተም እኮ አቡ የምታወራው ሌላ ፍየል ወደዛ ቅምዝምዝ ወደዛ አይነት ሆነ የለም። አሁንም እኮ አንተም ትክክለኛ ማስረጃ የለም። ጆከርንም እኮ እኛ አልተቃወምነውም። እንደ ሰውም እኮ ቢሆን እኮ እኛ አልተቃወምነውም። እናቱ አማራ ናት አባቱ ትግሬ ነው የተባለው ምንም እኮ ችግር የለውም። የተቃወመው ማለት ነው ከየታወቀው እኮ ነው የተባልከው። አንተ ቪዲዮ ላይ ጋር ማውራት እኔ ቪዲዮ የማይወጣ ሰው አላወራም። ማን እኔ አማራ በማስረጃና መረጃን የሰው ሐሳብ ታስጠፋላችሁ። ስለዚህ ትናንትና የእርቅ ፕሮግራም አድርጋችሁ ነበር። አሁን ከድርን ሰካራም ነው አንዴ ቀዝኖ ነው አንዴ ፈርቶ ነው ምናምን ትሉታላችሁ። ገብቷል። ራሱ ባለቤቱ መጥቶ ለማስረጃውን ይዞ አይቀርብም። ተናገር አይደለም መጥቶ ማስረጃውን ይዞ መቅረብ አለበት። አሁን ትግሉ ምንድነው? ሞጣ ብርጅስቶን እያሉ ያሉት በአንተም ላይ በጆከርም ላይ እየተዘመተበት ያለ ነገር ምንድነው? ልጁ ጆከር በእናቱ አማራ ነው በአባቱ ትግሬ ነው የሚል ኢንፎርሜሽን ደረሰ። ትግሬ ከሆነ አጣርተን ከአማራ ትግል እናባረራለን ነው የተባባለው እንጂ ሌላ የተባለ ነገር የለም። ልጁን ፍለጡትም ቁረጡትም የተባለ ነገር የለም። ትናንትና የእርቅ ፕሮግራም አድርጋችኋል። የእርቅ ፕሮግራም ላይ ስትወሩ ግን ሰክሮ ነው ይሄን የተናገረው። ሰክሬ ነው ጠጥቼ ነው ይቅርታ አላለም። እዛ እርቅ ፕሮግራሙ ላይ ልጁ አሁን የመስከርን ሐሰብ ቆይ አይ ጥያቄ ነው አቡ አንዴ ልጨርስ ፕሊስ ልጨርስ ነው ምን እንዳይበዛ አይደለም ነው አቡ እንደ ጥያቄ አይደለም አልበዛብህም። ይሄም አልበዛብህም ወይ የመመለስ ችግር አለብኝ በላይ ንገረኝ። እየጠየቅኩ ያለሁት ትናንትና የቅርታ ፕሮግራሙ ላይ ይቅር ስትባባሉ ሰክሬ ነው ለምን አላለም ልጁ? እስኪ ይሄንን ብቻ መልስልኝ። አሁን የመስከርን የስካርን ስሜት ያመጣችኋት መቼ አቅዳችሁባት ነው? የመቼ አጀንዳ ናት እቺ? መልስ እስኪ። በቃ ጥሩ እርቁ ላይ ከድር ምንድነው ነው እርቁ ላይ እኔን ጋላ ሲለኝ እኔም ተናድጄ ያልሆነ ስም ስለሰጠሁት ይቅርታ እኔ እሱ ጋላ ሲለኝ ነው እንጂ አንተም ትግሬ ነህ ያልኩት እሱ ጥርት ያለ አማራ ነው። ስለዚህ ይቅርታ አውፍ በለኝ ስምህን ስላጠፋው አውፍ በለኝ ብሎ በዛ መልኩ ነው ያስታረቀ። ከዛ በላይ ምንድነው? እና ዋንጫ ይዤ ነበር፣ ብርጭቆ ይዤ ነበር፣ አረቄ ጠጥቼ ነበር፣ ጠጅ ጠጥቼ ነበር ይልሃል። ይሄ ማስመሰልና አንተ መስከሩን በምን አወቅ? አንተ መስከሩ አብረህ ትጠጣ ነበር? ምንድን በምን አወቅ መስከሩን? ከድር አንተ ትጠጣ ነበር አብረው? እኔ የለውም ትጠጣ ነበር ወይ? እሱ ኢትዮጵያ ነው ያለው። ምኑ ይታወቃል? እናንተ ከድር እናንተ አንተ ኢትዮጵያ ትጠጣ አረቂ ያለው ሃይላንድ እንትን ፊቱ አድርጎ ነበር ሲያወራ የነበረው ያ አረቂ መስሎ። አሁን አንተ አላህ አይፈርድብህም? አንተ ወጣት አይደለም? ይሄን ስትዋሽ አረቄ እየጠጣ አልተናገረም። አላየኸውም? ምን አንተ ይልቅ አቡ ይልቅ ጆከር መጥቶ በፎቶ እንዳንተ ወጥቶ በቪዲዮ አማራነቱ ማረጋገጥ ብቻ ነው ያለበት። ጆከር በቪዲዮ ለውጣ ቢል እኛ ወንድሞቹ አናስወጣው። እኔ ቪዲዮ አለኝ እኮ ከዱባይ እየቀረስኩት እኮ አለኝ። እናንተ ምን ከፈለክ ለቅልህ፣ አሁን እንደወጣው ለቅልህ ልንገርህ። እኔ የቀረስኩት ቪዲዮ እኮ አለኝ። ወይ አንተ ጆከርን ቪዲዮን በሙሉ እዚህ ላይ መልቀቅ እኮ እችላለሁ። አላስፈላጊ ስለሆነ ምንም አይጠቅምም። እንገረው ማነው ጆከር ጥማት የለውም። ጆከር አውጣው። ለምን ትላለህ? አውጣዋለሁ ካለ አውጣው። ለምን አይደለም ማውጣት እችላለሁ። እስቲ ወንድ ነህ አውጣው ካለ። ወንድ ነህ ማለት ምን ማለት? አንተንም ታስቀረው ካለ የጆከር ካለ አውጣው። ምንድነው አንተ ከጆከር ወንድ ነህ ማለት ምን ማለት ነው? እስቲ አንተ ከጆከር ያስጣው ከተብረክ ነው ምን ቪዲዮ ነው? ይኸውልህ ቪዲዮ ላመጣልህ እችላለሁ። እናንተ የወሎን አማራ እየከፋፈላችሁ ግማሽ ነው። ይኸውልህ ወደዚህ አንተ ነበርክ ክርስቲያን አማራ ማለት ካፊር ነው እያልክ እኛ ወሎጆች ኦሮሞዎች ነን ያልክ አንተ ኦሮሞ ነህ። መልስ ጥያቄውን። አሁን ሌላ ጥያቄ ልጠይቀው። አንተ አሁን ወደዚህ አትሂድ። ስትያዝ ኖ አትጭረቅረቅብኝ። በተራ ነው ማውራት እኮ። አንድ ጥያቄ ልጨምር። ኖ አማራዎች ስፈልግ ጋላ ስፈልግ ትግሬ ማለት ራስህ ነህ። ጋላ ነኝ አልክ። ራስህ ነህ።
ይኸውልህ እኛ በአሁኑ ሰዓት ይኸውልህ ራስን ያልከው እኔ አይደለሁም 4% ሙሉ ጋላነኛ ያልከው አንተ ነህ። አንተ የዛሬው ቅልድ አብቅቷል። በወሎ ብርጅስቶን ንገሪው እኔ አልሰማችሁም? ጋላኔ ሲል የሰውዬ አለ ቪዲዮ ላይ ልበል ቆላም ላይ ልበል የወሎ ልጆች የጋላ ስም የትግሬ ስም እየሰጠ ራስን እኮ ነው ጋላነኛ ያልከው። ጋላ ያልከው አንተ አይደለም ወይ? በአማራነቱ ዋጋ አላልከም ወይ? አላልከም ወይ? የሞተ ያለ 85% ራስ አልነበረም ወይ ያልክ? እኔ እኮ ለምን ወደዚያ አታጠጋ። አንተ የብልጽግና ተቀጣሪ ነህ። አንተ ራስህ እንዴት ሆነ? ቆይ እስኪ እኔ በትልቁ ልሁንና ህዝቡ ነህ ይበልስ ህዝብ እስኪ እንግዲህ አንድ ቁጥር አሳዩ። ሞጣ የብልጽግና ተከፋይ ነው። አንድ ቁጥር አሳዩ። ይጽፉላ አስረግጫ ነው ምን ሞጣ ተው እንከባበር። ታውስን አሰማም በአሁን ሞጣ ይቅርታ እንዴ እንትን ካለ ፎቶውን ላውጣው። እኔ ከፈቀድክልኝ ፎቶውን እኔ አውጣዋለሁ። ፎቶውን አውጭ በቃ ልውረድ። የወሎ ፋኖ የወሎ አማራ አትበል። ዝም በል አንተ። ባለፈ ልጁን አሳግተህ ስንይዝህ እኮ ሸርሙጣ ብለን የተሳደብከው። ስለዚህ ፎቶውን አውጣለሁ። ልጅ አስገብኝ ወርጄ ፎቶ አወጣዋለሁ። አንቺ ቪዲዮውን መጀመሪያ እስኪ አስገባሻለሁ። ችግር የለውም። አንቺ ቪዲዮውን ሴት ኮን እንት አቡፋን ነው። ቆይ እስኪ ረጋ በል። አቡፋን ነው። ረጋ በል። ለምን ነው የምትሳደብ? ለምን የምትሳደብ? መረገጥ አለበት። ተረጋጋ። ውጣ። መጥቻለሁ። ይቅርታ ሰው ደግሞ ኩይን አስገባት። ኩይን ፋን ነው የምትለውን አስገባት። አስገባ። አንድ ቁጥር ይዘህ አንተን ነው የምጠይቅህ። አንተን ራሱን እጠይቅህ። ራስ አሊ አያቴ ነው ብለሃል። አዎ ራስ አሊ ኦሮሞ ነው። ታዲያ አንተ ኦሮሞ ነው። አንተ ነህ እንዳያረከው አማራ ነው እንዴ? ማን ነው ያረገው? ራስ አሊ ኦሮሞ ነው። ማን ነው? አንተ ነህ ያረከው። አንተ ነህ ያረከው። አዎ ይሄ አሁን አያችሁ፣ ይሄ እልም ያለ ኦሮሞ እልም ያለ የአማራ ጠላት የነበር ጀዋር ከሚባል ሰው ጋር ታስታውሱ እንደ ወሎ ጀዋር የሚባል ይሄ ጀዋር ፖለቲከኛውን አይደለም፣ ከዚያኛው ጀዋር ጋር ቁጭ ብለው አማራ ሙስሊም ስለሆኑ ብቻ እንትን ምንድነው ኦሮሞ ሙስሊም ስለሆኑ ብቻ የአማራ ሙስሊም እየሰደቡ ተለጣፊ ነው ከኦርቶዶክስ ጋር እያሉ አማራ ማለት እንደ ልደቱ እያሉ የሚባል የለም። ክርስቲያን ማለት ነው ቃፊር ነው። እኛ የወሎ ኦሮሞዎች ነን። አይ ፕራውድ ቱ ቢ ጋላ ብሎ ራሱ አለ እኮ ቪዲዮ። አሁን ይኸውልህ እሱ ሲሸነፍ ወደ ሞጣ ሲሸነፍ ወደ ለቅሶ ወደ ህዝብ ወሰደው። እኛ ሲጀመር ለቤት አማራውያን ወለጋ ለታረዱት እኔና ሞጣንን ስናለቅስ፣ አንተ ግን ሴት ስታሽኮረምም ነበር። እኔና ሞጣንን ወጥረን ኦርቶዶክስ ተዋህዶን እስተ ፍርድ ቤት ያቀረብናት ኖ ስለወሎ ጥቁር ለብሼ መውጣቴን የወሎ ልጆች ይመሰክራሉ እኮ ስለወሎ አቡ የዚያን ጊዜ ወሎ አማራ አልቻለም። ምክንያቱም አንዳንዴ ትክክለኛ ሐሳብና መረጃ ሳይኖር እንደዚህ በዚህ አይነት ነገር ስትመጣ መፍጨርጨር ነው የሚሆነው። ገብቷል ነገሩ። እኔ ትናንትና በደንብ ይርቅ ፕሮግራም ላይ ነበርኩኝ። እኔ አሁን ከየሱ የጆከር አድራሻ አሁን በውስጥ ምን ከስከ ወንድሙ ምናምን ተልኮልኛል። እውነት ለመናገር ክርስቶስን ነው ማለት በቃ ከሆነኛ ሰው ግን ያን ሰውን ማታም ነው የጥላቻ ሊሆን ይችላል። የወንድሙን የሱን ስሙ ትክክል ነው። የወንድሙንም ብዙ ነገር ተልኮልኛል። ነገር ግን እኔ እሱን ተውና ትናንትና ጠጥቶ ነው ከተማው ይቅርታ አሁን የሚልኩብን እነዚህ ሰዎች እናውቃቸዋለን። ዘመነንም እኮ የተቃወምነው የህዋት ጦርነት አማራን አታለው ለማውደም ነው የምንቃወመው። አሁን የነሱ አካሎች ናቸው እየላኩ ያሉ ገብቷል። አሁን ጆከርንም ቅድም ለማሸማቀቅ እኔን ከሴት ጋር ያገናኘው ጉዳይ አውቀዋለሁ ማን እንደላከው ለማስቆም የተፈለገ ነው። እኔ ግን አላቆም